12ኛ ክፍል ቅድም እንዳልኩ ብዙ ጥሩ ውጤት ማምጣት አልቻለም ነበር ብዙዎቻችን ኦልሞስት ከግማሽ በላይ የሚሆነው ተማሪ ዩኒቨርሲቲ መግቢያ ነጥብን ማምጣት አልቻለም ነበር እኔም አንዱ ተጠቂ ነበርኩኝ ሶ ዩኒቨርሲቲ መግባት ስላልቻልኩ ህክምናን በምን አይነት መንገድ ነው መከታተል የምችለው ሚለው እንደ ትልቅ እንትን ነበር ይዞኝ የነበረው ሶ ብዙ ትምህርት ቤቶች ሄጃለሁ ፋይናሊ ግን ኪያሚድ የሚባል ትምህርት ቤት አገኘሁ ወደ እኛ ሰፈር አካባቢ ነበር የነበረው ኪያሚድ ገብቻ ናገርኳቸው ይገርማል እዛው ነው ተመዝግቤ የወጣሁት እዛው ጨርሼ የወጣው እንዳጋጣሚ የመመዝገቢያ ምናምን ሚጄ ስለነበር ማለት ነው ከዛ ግን ይገርማል እዛው በር ላይ ስልኬን ተበላው ሰረቁኝ እና ትልቅ ሰውዬ ነበሩ ይሰረቁኝ አስታውሳለሁ እና ያ በዛን የተጀመረው ወደ ነርሲንግ ስኩል እና ያው በፊት ላይ የነበረ ኢንተረስት ስለነበር እሷ ጋር አይ ቲንክ ነርሲንጉን ብትማሩ ጥሩ ነው እኔም መክረው እሱ ነው አለችኝ ሄልዝ ባክግራውንድ ብዙ ይላትም ግን ከነበራት ጀነራል አንደርስታንዲንግ የተነሳ ነው እንደዚህ ያለች ግን ኮይሴት ሙያ ነው የሚለውን ነገር ብዙ አወራንበት ከባድ ነበር ለመወሰን በጧት ከሚያስገቡኝ ብዙ ነገሮች ስራ ቦታ ላይ በጧት እንደሄድ ከሚያደርጉኝ ነገሮች አንኛው ካርዲያክ ሰርጀሪ መስራቴ ነው ብዬ አስባለሁኝ ውድ ተመልካቾቻችን እንደምን ከርማችኋል በዚህ ሳምንትም ከአዲስ እንግዳ ጋር መተናል እኔ ዶክተር አብርሃም ማሪያ እባላለሁ የቀዶ ህክምና ስፔሻሊስት ነኝ ዛሬም ከኮሜንት ሴክሽን ላይ ነው ከተሰጡን ሰጀሽኖች ነው ዛሬ እንግዳችንን ያመጣነው የተወሰነ ጊዜ ጓደኛ የሆነው ቆይቷል እስቲ ራሱን እንዲያስተዋውቅ እድል እንስጥና ከዛ ወደ ውይይታችን እንሄዳለን እሺ አመሰግናለሁ ዶክተር አብርሃም እንግዳ አድርገህ ስለጋበዝከኝ ሪሊ ትልልቅ ዶክተሮች ናቸው እዚህ ፖድካስት ላይ መተው ኢንተርቪው ሲያደርጉ የነበረውና እንግዳ ስላደረከኝ ከመራ አመሰግናለሁ ስሜ ሚካኤል ታደሰ ይባላል በኢትዮጵያ ልብ ማርመርጃ ማዕከል ላለፉት 5 አመታት ኦፕሬሽን ክፍል ውስጥ በነርሲንግ ሳገለግል ቆይቻለሁ ከዛ ባለፉ ደግሞ የተለያዩ ሮሎች ይዤ እዛው ካርዲያክ ሴንተር ውስጥ ሄድ ነርስም ሆኜ አገልግያለሁ ከዛ ደግሞ ሜዲካል ኮሌጅ ነው ያለሁት አሁን የ3ኛ ዓመት ኦልሞስት የጨረስን ነው ፒሲ2 የጨረስኩ ነው ያለሁት በሎካ ሜዲካል ኮሌጅ የህክምና ተማሪ ነኝ ከዛ ባለፉ የተለያዩ ኤክስትራ ካሪኩላር አክቲቪቲዎችን እንሰራለን ኢትዮጵያ ሜዲካል ስቱደንት አሶሲዬሽን ላይ በናሽናል ኤክስትራል አፌርስ ላይ ከዛ ደግሞ የተለያዩ ዲጂታል ሄልዝን ያካተቱ የጤናው ግንም ሜቢ የምታውቀው ከሆነ እዛም ላይ ዲሴቢሊቲ ቲም ላይ ቮለንቲር ያደረኩ ገኛለሁ ያ ማድሩ ይሄን ይመስላል ልክ ፖድካስታችን ሁሌ ሲያልቅ መጨረሻ ላይ ቀጣይ ማን እንደሚመጣ ሰጀስት አድርጉ እንላለን እና አሁን የመጣው ከጎን እናሳየዋለንና የተባልኩት ግን ስም አይደለም የተሰጠኝ ባሁን እና ህክምናን በኮንቬንሽናል ወይ ደግሞ በተለመደው መንገድ ያልተከተሉ ሰዎችን አምጣን የተባልኩት ስለዚህ አንተ ህይወት አይ ቲንክ ብዙ ልንማርበት እንችላለን ተማሪዎችም ደግሞ ብዙ ሊያገኙበት ይችላሉ ብዬ አስባለሁ እና እስቲ ለመጀመሪያ ያህል ማይኩ ውልደቱ የት ነበር እድገቱ እንዴት ነው ከዛ እንዴት ነው ወደ ነርሲንግ ትምህርት ቤት የገባው የሚለውን እናወራ ያ ተወልጄ ያደግኩት እዚህ አዲስ አበባ ነው አዲስ ገበያ የሚባል አካባቢ ነው ተወልጄ ያደግኩት ከዛ ግን ላይክ ለእድሜ ለትምህርት ሲደርስ ቢባል ይሻላል ሙቭ አድርገን አሁን ወዳለሁበት አካባቢ እዛ ነው አብዛኛውን የትምህርት ጊዜን እስካሁንም ድረስ አክቹሊ እዛው ነው የምኖረው ቤተሰባችን ትንሽ ሰፋ ያለ ነው አባቴን በልጅነቴ ማጣቴ አክቹሊ ቤተሰባችንን ትንሽ ስትሮንግ አድርጎታል ብዬ ማስባለሁ ቤተሰባችን ኤክስቴንሲቭ ነው ታናናሽ እህቶች ወንድም አለኝ ከዛ ባለፈ ጠንካራ እናት አለችኝ አይ ቲንክ ዛሬ ላለሁበት መሰረት ትልቅ ነገር ጥላለች ብዬ አስባለሁ ለሌላ ሰው ትልቅ ባይመስልም ለኔ ግን ያለሁበት ደረጃ ያለሁበት ቦታ ትልቅ ነው ብዬ አስባለሁኝ ይሄንንም ስልህ አንዳንድ ጊዜ የሴት ልጅ መባል ሊመጣ ይችላል አባቴ የሌለው ልጅ ብዙ ጊዜ አይሳካልትም እንደዚህ አይሆንም እንደዛ ነው የሚሆነው የሚባሉ ብዙ አባባሎች አሉ በካልቸራችን ውስጥና ያን ነገር መቋቋም መቻል ለልጆቿ መድረስ የምትችል እናት ብዙ ምሳሌ መሆን የምትችል እናት ጋር ነው አብሬ ያደግኩትና ሃይ ስኩል ከጨረስኩ በኋላ ነው እንግዲህ ወደ ነርሲንግ ስኩል የገባሁት እሺ ልክ የሴት ልጅ የሚለው ላይ ቆይ እሱ ላይ እኔም ልነግር ፈልጋለሁ አንድ ጉዳይ ነው እኔም የጠንካራ ሴት ልጅ ነኝ እና የሎሬት ጸጋዬ ገብረመድህን አንድ ግጥም አለው የሴት ልጅ የሚል እና የሴት ልጅ አሉኝ የማንስ መስሏቸው ከፍ እንዳደረጉኝ ማን በነገራቸው ይላል አንደኛው መስመሩ ላይና ስለዚህ የጠንካራ ሴቶች ልጆች ነን ማለት ነው definitely እሺ ስለዚህ ነርሲንግ ስኩል ስታወራኝ እንዴት ገባ ነርሲንግ ስኩል ትምህርቱ እንዴት ነው ብዙ ሰው አያውቅም ህክምና ውስጥ ያለን ሰዎችን በደንብ አናውቅምና እሱን እስቲ ያስረዳኝ
ያ ታሪኩ actually በጣም ኢንተረስቲንግ ነው። ስፔሻሊ ለራሴ ሳስበው አንዳንድ ጊዜ ነርሲንግ የገባሁበትን መንገድ ትንሽ ፋሲኔት ያደርገኛል። 11ኛ ክፍል ያለው ነው የሕክምና ትምህርት መማር እንደምፈልግ በደንብ ያወቅኩት። ይሄም የሆነበት ምክንያት 11ኛ እና 12ኛ ክፍል የሚያስተምረን ባዮሎጂ መምህራችን ፐብሊክ ሄልዝ ኤክስፐርት ነው። አይ ቲንክ ይሄንን በራሴ ዩቲዩብ ቻናልም ላይ ትንሽ ለመናገር ሞክሬያለሁኝ እና ብዙ ነገሮች ኮሚኒቲ ላይ ስለሚሰሩ ስራዎች፣ ሆስፒታል ላይ ስለሚሰሩ ስራዎች፣ ስለ ሄልዝ ስላለው ኢን ጀነራል ስላለው ነገር ይነግረን ነበር እና ባዮሎጂ አስተምሮ ሲጨርስ እንደዚህ 4 ግሩፕ ነበርን። አጠገባችን መጥቶ ብዙ ነገር ያወራን ነበር እና ከዛ የመጣ ነው እና አስተማሪው ፑሽ መደረጉ ከዛ ደግሞ ውስጥ የነበረ ኢንተረስት እንደ አንድ ትልቅ ምክንያት ሆኖ የነበረ ሕክምናን ገብቼ እንድማር። ከዛ ባለፈ እናቴ በልጅነቴ ልጅ እያለች እሷም ስፔሻሊ 12ኛ ክፍልን ከጨረሰች በኋላ ነርሲንግ አዲስ አበባ ዩኒቨርሲቲ ተመድባ መታ እንደነበርና ከድሮ ከነበረው ካልቸራል ሲቹዌሽን መጣ ምክንያት ትታው ነበረ ነርሲንግ ትምህርቱ። ይሄ የበላይና በታች የሚባለው ነገር አለ አይደል? በድሮ አባቶችና እናቶቻችን ጊዜ ያ በዛ ጊዜ ነበረ ኢሹ ነበርና ትምህርቷን መከታተል ሳትችል ትታው ነበር፣ ቀርቶ ነበር። እናት ነግረኝ ነበር ሕክምና መግባት እንደምትፈልግ፣ ስፔሲፊክሊ ደግሞ ነርሲንግ መግባት እንደምትፈልግ ትነግረኝ ነበር። እሱ መደመሩ አይ ቲንክ እኔም ወደ ሕክምናው ገብቼ ሐኪም መባልን ሕክምና ቦታ ላይ መስራትን እንደ ትልቅ እንትን ወስደው ነበረ። ከዛ በኋላ ግን 12ኛ ክፍል ቅድም እንዳልኩ ብዙ ጥሩ ውጤት ማምጣት አልቻለም ነበር። ብዙዎቻችን ኦልሞስት ከግማሽ በላይ የሚሆነው ተማሪ የዩኒቨርሲቲ መግቢያ ነጥብን ማምጣት አልቻለም ነበር። እኔም አንዱ ተጠቂ ነበርኩኝ። ዩኒቨርሲቲ መግባት ስላልቻልኩ ሕክምናን በምን አይነት መንገድ ነው መከታተል የምችለው የሚለው እንደ ትልቅ እንትን ነበር ይዞኝ የነበረው። ሕክምና መከታተል እንደነበረብኝ ሁሌም አስባለሁ፣ ግን ሕክምናን እንዴት የሚለው ነገር መመለስ መቻል ነበረብኝ ለራሴ እና አስታውሳለሁ አዲስ አበባን ከጫፍ እስከ ጫፍ ያወቅኩበት ታይም ነው ብዬ አስባለሁ። ብዙ ኮሌጆች ሄጃለሁ፣ ብዙ ቦታዎች ላይ አድረስ ለማድረግ ሞክሬያለሁ ሕክምናን የምማርበትን መንገድ። ነገር ግን ፋይናሊ ሜዲሲን መማር የማልችልባቸው አጋጣሚዎች ተፈጠሩ። አንደኛውና ትልቁ ምክንያት ውጤት ሆኖ ሳለ ከዛ ደግሞ ውጤትም ቢኖርህ ለምሳሌ ፊዚክስ፣ ባዮሎጂ፣ ኬሚስትሪ ውጤት ይታይ ነበር ፕራይቬት ኮሌጆች ላይ። ስማቸውን ማልጠቅሳቸው ፕራይቬት ኮሌጆች ሄጄ ነበር እና ሜዲሲን መማር እንደምፈልግ እና እንዲመዘግቡ ይስጠቃቸው ፊዚክስ፣ ባዮሎጂ፣ ኬሚስትሪ ውጤት ጥሩ ከሆነ እና መግቢያ ነጥቡን ባታመጣ መማር ትችላለህ ብለውኝ ነበር አስታውሳለሁ። ነገር ግን ኢሹ የነበረው ክፍያው በጣም ትልቅ ነበር። የሕክምና ትምህርት ክፍያ ያኔ 3500 ብር አካባቢ ነበር። 3500 በጣም ብዙ ነው። ባይተወይ ኦልሞስት የአንድ መለስተኛ ደሞዝ ይሆናል፣ እንደዛ አካባቢ ይሆናል ክፍያውና ያንን ማድረግ እንደማልችል ሳውቅ አይ ቲንክ ጤና ለኔ አይሆንም ብዬ ለራሴ ወሰንኩና ሌሎች ትምህርቶች መፈለግ ጀመርኩና ፋይናሊ አንድ ትምህርት ቤት አገኘው እና ልማር የወሰንኩት ትምህርት አርኪቴክቸር ነበር እና ከትምህርት ቤት ጋር የነበረኝ ሪሌሽንሺፕ ጨርሼ ወደ ቤት ተመለስኩ። ከማዘር ጋር ጥሩ ኮንቨርሴሽን እናደርጋለን፣ ብዙ ነገሮችን እናወራለን እና ለማዘር ነገርኳት። መይ ነው ምላት ቤትና አይ ቲንክ አርኪቴክቸር ልመዘገብ ነው፣ በቃ ጤና ሜዲሲን መማር አልችልም እና ዝም ብዬ በቃ አርኪቴክቸር ልማር፣ የመጣውም ይምጣ እና ማድረግ የምችለውን ነገር ለማድረግ ሞክራለሁ ብዬ አልኳት። ከዛ ግን ያለች ነገር ላይክ ሐኪም ሆኖ ነው የምትፈልገው፣ ስለዚህ ሐኪም የምትሆንባቸው መንገዶች ሌሎች መንገዶች ፈልግ፣ ከዛ አፕግሬድ የምታደርግባቸው መንገዶች ትፈልጋለህ አለች። ከዛ የነበረኝ አማራጭ ሌሎች ሄልዝ ሳይንስ ፊልዶች መፈለግ ነው። አንድ አባባል ነበረ ሃይ ስኩል ላይ ያለን፣ ሄልዝ ኦፊሰር የሚባለው ትምህርት ከተማርክ በኋላ ወደ ሕክምና ማሳደግ ኢዚ ነው ይባላል። ምክንያቱም እንደ ሐኪም ነው ብዙ ጊዜ የሚሰሩት። ስለዚህ እንደ ሄልዝ ኦፊሰር ብትማር ሜቢ ሜዲሲን የመማር ቻንስ ይኖርሃል የሚል እንትን ነበራቸው እና ሄልዝ ኦፊሰር ትምህርት ለመጀመር ትምህርት ቤት ማሰስ ጀመርኩኝ በዛ አጋጣሚ ማለት ነው። ብዙ ትምህርት ቤቶች ሄጃለሁ። ፋይናሊ ግን ኪያሜድ የሚባል ትምህርት ቤት አገኘሁ። ወደ እኛ ሰፈር አካባቢ ነበር የነበረው። ኪያሜድ ገብቻ ናገርኳቸው። ይገርማል፣ እዛው ነው ተመዝግቤ የወጣሁት፣ እዛው ጨርሼ የወጣው እንዳጋጣሚ የመመዝገቢያ ምናምን ይዤ ስለነበር ማለት ነው። ከዛ ግን ይገርማል፣ እዛው በር ላይ ስልኬን ተበላው፣ ሰረቁኝ እና ትልቅ ሰውዬ ነበሩ ይሰረቁኝ አስታውሳለሁ። እና ያ በዛ ነው የተጀመረው ወደ ነርሲንግ ስኩል መግባት። ግን የተመዘገብኩት እንዳልኩ ሄቾ ነው።
ኤቾ ተመስግቤ ወጣው። ከዛ ግን 6 ወር አካባቢ ከተማርኩኝ በኋላ በህክምና ምክንያት ወደ አንድ የጤና ተቋም ሄዳለሁ እና ሊምፍ ኖድ ነበር እዚች አካባቢ ያበጠችው እና ምንድነው ለምንድነው ያበጠው ያን የአናቶሚ ፊዚዮሎጂ መማር መጀመሪያችን ነበርና ለምንድነው ያበጠው ይሄ ነገር ምናምን ብዬ ብዙ ጠይቀው ነበርና የሚያከመኝ ሐኪም ጤና ተማሪ ነህ እንዴ አለኝ እና ኤቾ ነው የምማረው አልኩት እና ኖ ኤቾ ከምትማር አይ ቲንክ ቢቀርብ ይሻላል አለኝ። እኔ ነርሲንግ ነበር የተማርኩት እና አሁን ላይ ኤቾ ተምሬ ነው አሁን እዚህ ያለሁት አለኝ እና ለምን ብዬ ጠየቅኩት። ያው ከሳቹሬሽን አንፃር ነገረኝ። ብዙ የኤቾ ተማሪዎች አሁን ላይ ብዙ ፈንክሽን ያደረጉ አይደለም። እንደው ነርሲንግ ብትማር ኢንተርናሽናልም ከመሆኑ አንፃር የተለያየ ሀገር ሄደ መስራት የምታስብ ከሆነ አፕግሬድ ማድረግ የምታስብ ከሆነ ስፔሻሊ ማስተርስ የምትሰራ ከሆነ ጥሩ ነው አለኝ። አይ እኔ ፕላኔ ሜዲሲን መማር ነው። ኤቾን ከጨረስኩ በኋላ ሜዲሲን መማር ነው ደስ ይለኛል። ስለዚህ that's my plan ኤቾ ነው መማረው ለዛ ነው አልኩት። በማንኛውም ፊልድ ብትመረቅ ስፔሻሊ በነርሲንግ የምትመረቅ ሜዲሲን መቀጠል ትችላለህ አለኝ እና ለኔ ከባድ ነበር የዛ ጊዜ። ነርሲንግ ግን ያኔ ላይክ የሴት ሙያ እንደነበር ነው ብዙዎቻችን አንደርስታንድ የምናደርገው እኔንም ጨምሮ እና ከባድ ነበር በጣም። እንዴት ነው አሁን ወጥቼ ነርሲንግ ልማር የምችለው ነርሲንግ የሴት ሙያ ነው የሚለው ነገር ስለነበረ ኮሚኒቲያችን ላይ እሱ ነገር ከባድ ነበር ትንሽ ዲሳይድ ለማድረግ። ከዛ ያው የፈረደባት እናቴ ጋር ተመልሼ ሄድኩኝ። ከናቴ ጋር ቆንጆ ኮንቨርሴሽን ነበረኝ። እንደዚህ የጤና ባለሙያ ነበርና እንደዚህ ነርሲንግ ብትማር ጥሩ ነው አለኝና ምን ትኛለሽ አልኳት። እና ያው በፊት ላይ የነበረ ኢንተረስት ስለነበር እሷ ጋር አይ ቲንክ ነርሲንጉን ብትማረው ጥሩ ነው እኔም መክረው እሱ ነው አለችኝ። ሄልዝ ባክግራውንድ ብዙ የላትም ግን ከነበራት ጀነራል አንደርስታንዲንግ የተነሳ ነው እንደዚህ አለች። ግን እኮ የሴት ሙያ ነው የሚለውን ነገር ብዙ አወራንበት። ከባድ ነበር ለመወሰን። ስለዚህ ተመልሼ ወደ ትምህርት ቤት መሄድ ነበረብኝ እና ትምህርት ቤት እንዳጋጣሚ ሪፕሬዘንታቲቭ ነበርኩ የክፍላችን እና ከዲናችን ጋር ቁጭ ብለን ማውራት ቻንስ ነበረኝ። ብዙ እንተዋወቅ ነበር እና ቁጭ ብለን አወራን ከዲኔ ጋር እና ነርሲንግ እንደማር እየተገፋው ነውና ምን ትኛለሽ? እኔ የሴት ሙያ እንደሆነ ነው አንደርስታንድ ማድረገው እና ከባድ ይመስለኛል ነርሲንግን መማር። ግን አንቺ ምን ትመክሪኛለሽ አልኳት። እና ብዙ ነርሲንግ ጓደኞች አሉኝ በነርስ ፕሮፌሽን ውስጥ ያሉ ብዙ ሰዎች አውቃለሁ እና አይ ቲንክ ፐርሲው ብታረገው ጥሩ ነው አለች። እኔ አልቲሜት ጎሌ ሐኪም መሆን ነርሲንግም ተማርኩ ኤቾም ተማርኩ ግን አልቲሜት ጎሌ ዶክተር መሆን ነው አልኳት። እና ነርሲንግ ተምሮ አፕግሬድ ያደረጉ ሰዎች አሉ ኤቾም ተምሮ አፕግሬድ ያደረጉ ሰዎች አሉ። አንተ የሚያሳስብ ነገር የሳቹሬሽን ጉዳይ ከሆነ ወይም ደግሞ ስራ ማጣቱ ስራ ለማግኘቱ ኢንተርናሽናል አለመሆኑ ትንሽ እንትን ብሎ ሞራልህን አውርዶት ከሆነ ነርሲንግን ፐርሲው ብታረገው ጥሩ ነው ብላ ቆንጆ ምክር ነበር የመከረችኝ። ያኔ የሳቹሬሽን ጉዳይ ለኔ ትልቅ ጥያቄ ነው። ምክንያቱም እንደጨረስኩኝ ድጋሚ ቤተሰብ ሸክም መሆንን አልፈልግም ነበር። እንደጨረስኩ ስራ የማግኘት ኦፖርቹኒቲ መኖር አለበት። ከዛ ደግሞ የተለያዩ ኦፖርቹኒቲዎችን ካሉ በዛ ውስጥ ማግኘት ነበረብኝ። ስለዚህ ያ ዲኗ ፑሽ ማረገችኝ እና ሌሎች ብዙ ፋክተሮች ነበሩ ወደ ነርሲንግ ስገባ። አስተዋውሳለሁ ከ42 ተማሪ አንድ ወንድ ብቻ ነበር የነበረው ነርሲንግ ክፍል ውስጥ እና እኔ ሁለተኛ ወንድ ተማሪ ነኝ ገባው ማለት ነው። እና ከሁለተኛ ሴሚስተር ጀምሮ ነርሲንግ ክፍል ውስጥ ነበር ስማሬ ነበር። ስለ ትምህርት ውስጥ ንገረኝ የተወሰነ። እንዴት ነበር የምትማሩት? አፓረንት የተወጣችሁ ከዛ ወደ ቀጣይ ስራም ደግሞ ወዛው እንድትመራይ ማለት ነው። ኦኬ ሶ ነርሲንግን በጣም ነው ወድጄ የተማርኩት። እውነት ለመናገር ቀለል ብሎኝ ብዙ ነገሩን ኢንጆይ አድርጌ ነው የተማርኩት። 2 አመት ትምህርት ቤት ነበር ያሳለፍነው። 2 አመት ኢንተርንሺፕ እና ሪሰርች ላይ ነበር ያሳለፍነው። እንዳልኩ መጀመሪያ 1 አመት ተምረን ከዛ አፓረንትሺፕ መውጣት ነበረብን። ግን ከትምህርት ቤቱ ጋር በነበረው ሪሌሽን 2 አመት እንማርና አንድያችንን ወተን አታችን አድርግ ነበር የነበረው እንትን ሶ በዛ ረገር ነበረ። ሶ አታችመንት 1 አመት ነው አታች ያደረግነው። ጳውሎስና ዘውዲቱ አታች አድርጌያለሁ። ኢንተርናል ሜዲሲን እና ሰርጀሪ እኛ ጋር አንድ ላይ መርጅ ተደርጎ ነው የሚሰጠው። እንደ ኤቾ ወይም ደግሞ እንደ ህክምና ኢንተርናል ሜዲሲን ለብቻው ሰርጀሪ ለብቻው አይደለም። አንድ ላይ ሜድ ሰርጅ ተብሎ እየተከፋፈለ ነው የተማርነው። ከዛ ፋንዳሜንታልስ ኦፍ ነርሲንግ የሚባሉ ከዛ ነው ፔዲያትሪክ ነርሲንግ የተባለ የተከፋፈለ የራሳቸው እንትን ይኖራቸዋል
ሶ በዛ ነገር ነው ጳውሎስ ላይ ሰርጂካል እና ሜዲካል ዋርድ ላይ ረጅም ጊዜ ቆይተናል ከዛ ዘውዲቱ ደግሞ ጋይኒና ፔዲያትሪክስ ረጅም ጊዜዎች ቆይተናል የዘውዲቱ ቆይቴ በጣም አሪፍ ነበር በጣም አይ ኢንጆይድ የዘውዲቱ የነበረኝን ስፔሻሊ ጋይኒ ላይ የነበረኝን አታችመንት ወጥቷለሁ ለመጀመሪያም ጊዜ ለሰርጀሪ ፕሮን የሆንኩትም የዛ ጊዜ ነው ተደብቄ ገብቼ ነው ሰርጀሪ ለመጀመሪያ ጊዜ ያየሁት ዩትራይ ማዮማ ነበር ሲሰራ የነበረው ዩትራይን ሲ የነበራቸው ፔሸንቶች ነበሩ ሶ እሱን ገብቼ ማየት ድሉን አገኘው ሰርጀሪ ምን ያክል ፋስኔት እንደሚያደርገኝ ሰርጀሪ ምን ያክል እንደምወድ ያወቅኩበትም ጊዜ ነው ያስባለሁ ሶ አታችመንታችንን በዛ መልኩ ጨረስን ሪሰርች ሰራን ሪሰርች እንዳጋጣሚ ሆኖ ብቻዬን የመስራቱን እድል ነበር ያጋጠመኝ አራት ነው ነበር የሚሰሩት ብዙ ጊዜ እኔ ግን ብቻዬን የመስራት አጋጣሚ ነበር የነበረኝ ዘውዲቱ ላይ ነው የሰራሁት የስትሮክ ላይ ነበር እንደውም ሪሰርች ቢዚ ያደረገው prevalence of stroke እና types of which type of stroke ነው the most prevalent የሚለው ነበር የሰራሁት ከዛ ሪሰርች በዛ መልኩ ጨረስን ከዛ ግራጁዌት አደረግን ማለት ነው ግራጁዌት ስናደርግ እንዳጋጣሚ ሆኖ ጥሩ ውጤት ነበረኝ ከአንድ እስከ 3 ከሚወጡ ልጆች ሶስተኛ ነበር የወጣሁት ጂፒኤም ጥሩ ነበረ ሶ የስራ ኦፖርቹኒቲ መጣ ግራጁዌት አድርገን እንደጨረስን ኦልሞስት አንድ ወር አካባቢ ነው ያረፍኩት አንድ ወርም አይሞላም አክቹሊ ለስራ ስንጠራ ትልቁ የኢትዮጵያ ትልቁ ቢኤም መጠራው ለኢትዮጵያ እንደ ትልቅ ጂኤም ነው ወይም ደግሞ እንደ ትልቅ ስጦታ የተሰጣት ሆስፒታል ነው ቢኤም ማስበው ትልቅ ሆስፒታል ነው የስራ እድልን ያገኘሁት አንተ መተስ ላይ አይ ቲንክ በደም ታቋለ ብዬ አስባለሁ ኢትዮጵያ ልማን መርጃ ማከል ሁላችንም አይ ቲንክ አግሪ ምን አደረገበት ነገር ይመስለኛል አንድ ለናቱ ነው ያ አንድ ለናቱ የሆነ ሆስፒታል ላይ የመስራትን እድል መጣ ሶ እንደዛ ከያንዳንዱ ብራንች ካንስ ከ3 የወጣ ነው ልጆች ካርዲያክ ሴንተር ገብተን የመስራትን እድል አገኘን ማለት ነው ሶ እንደዛ ነበር ካርዲያክ ሴንተር የመግባቱን እድል ያገኘው በስንት ዓመተ ምህረት ማለት ነው ኤግዛክትሊ 2012 ላይ ነው የጀመረው ስለዚህ ያኔ ፈቀደና ሽቢቆ መጣዋል ማለት ነው መጣው ነበር ስለዚህ እስቲ ከዛ በኋላ ምን ላይ ነው መስራት የጀመርከው ለምን ቀጣይ የህይወት ጉዞህንም አይ ቲንክ በብዙ ነገር ሼፕ አድርጎታል ያስባል ነው በኋላም በነበረ ንግግሮችም ያወራህ ነበር ለምን አልቲሜትሊ መሄድ የምትፈልገው መንገድና እኔም በግሌ መሄድ የምፈልገው መንገድ ይመሳሰላልና አንዳንድ ይሆን እኔ ይደክመኛል ለምን 11 12 አመት መደዳውን ትምህርት ቤት ነበርኩና አሁን ደግሞ ድጋሚ ደግሞ የመማር ፍላጎት አለኝና ከዛ ያንተን ታሪክ ስትነግረኝ ግን ቆይ ይሄን ነገር በደንብ እናወራበት ይሻላል አልኩና ስለዚህ አውራኝ ያ ሶ ካርዲያክ ሴንተር አራት ቦታዎች ነበሩ አሳይለን እንደረግባቸው የነበሩ 5 ኤግዛክትሊ ሶ ኦፒዲ ነበረን ከዛ ዋርድ ነበረን ከዛ አይሲዩ አለ ካቴተራይዜሽን ይባላል ካርዲያክ ካቴተራይዜሽን ፕሮሲጀር የሚሰራበት ቦታ አለ አምስተኛውና ትልቁ ካርዲያክ ሰርጀሪ ቦታው ነው ሶ እንዳለ ተሰብስበን ቦታውን የማየት ከተቀጠርን በኋላ ቦታውን የማየት የመጀመሪያ ቀን ላይ ኦፖርቹኒቲን አግኝተን ነበርና አልተመደብንም ነበር በዛ ጊዜ and I was praying በቃ እግዚአብሔር ሆይ ይሄንን ቦታ ነው የምፈልገው በቃ እዚህ ድረስ ያመጣኸኝ ለዚህ ነው ብዬ አስብ ነበር ጸልዬም ነበር ይገርማል እና የጸሎቴ መልስ ነው ብዬ አስባለሁ ካርዲያክ ሰርጀሪ ዲፓርትመንት ውስጥ መግባቴ ካርዲያክ ሰርጀሪ ዲፓርትመንት ያው እንደገባሁ ካርዲያክ ሰርጀሪ ውስጥ ነው የገባሁት ለመጀመሪያዎቹ 6 ወራቶች አካባቢ የመስራት እድሉን አናገኝ ምክንያቱም መማር ነበረብን ስኪሎችን ማሳደግ ነበረብን ስለዚህ ሻዶ ያደረግን ነበር አብዛኛውን ጊዜ ስናሳልፍ የነበረው ረጅም ጊዜ ቢመስልም ግን ብዙ የተማርንባቸው ጊዜያቶች ናቸው እነዛ 6 ወራቶች ኢትዮጵያ ውስጥ በጣም ፕሬስቲጅ እና the one and only ከሚባሉ ትልልቅ ሰርጀኖች ጋር የመስራቱን አጋጣሚ ነበር ያገኘነው ዶክተር ፈቀደና ዶክተር ሽቢቆምን አይ ቲንክ በደንብ ታውቋቸዋለሁ ብዬ አስባለሁ ከዛ ደግሞ ዶክተር ብርሃኑ ዶክተር ሲሳይ አሁን ተጨምሯል በጣም ደግሞ ሳምብል በጣም ደግሞ ፕሮፌሽናል እና ደግሞ በጣም ስኪልፉል እና ደግሞ ኖሌጀብል የሆኑ ትልልቅ ኢትዮጵያ እውነት ልትኮራባቸው የሚገቡ ትልልቅ ሰርጀኖች ናቸው ብዬ አስባለሁ ከዛ ባለፈ ግን ሌሎቹ ፕሮፌሽናልስ ነርሶቹን ብትል ከዛ ደግሞ ሌሎች ሐኪሞች ሌላ ቦታ ላይ የሚሰሩትም እንዲሁ በጣም down to the earth የሆነ mindset down to the earth የሆነ ልብ ያላቸው ሰዎች ናቸው የነበሩት እና that's how in dub cardiac center
ካርዲያክ ሰርጀሪ ዲፓርትመንት እና ከእንደዚህ ብርቅዬ ከሆኑ ሰዎች ጋር ብርቅዬ ስለ ሰርጅኖቹን ብቻ ሳይሆን ኢን ጀነራል ካርዲያክ ሴንተር ውስጥ የሚሰራ ሰው ብርቅዬ ነው ብዬ አስባለሁ። ምክንያቱም አሁን ላይ ነው እንደውም በደንብ ካርዲያክ ሰርጀሪ እየተንሰራፋ 1-2 ሆስፒታሎች ላይ እየተሰራ ያለው እንጂ ያኔ ከካርዲያክ ሴንተር ውጪ ብዙ የሚሰራ ሰው አታገኝም ነበር። ስለዚህ ለካርዲያክ የነበረው ፕሮፌሽናል ካርዲያክ ሴንተር ውስጥ የነበረው ፕሮፌሽናል ነበረ ማለት ነው። ስለዚህ ከብርቅዬ ሰዎች ጋር ለረጅም ጊዜ ለመስራት እንግዲህ እድሉን አግኝቼ ያው እያገለገልኩ ቆይቻለሁ ማለት ነው። ምን ያህል ጊዜ ቆየህ? ኤግዛክትሊ 5ኛ ዓመቴ ላይ ነው አሁን ያለሁት። ስለዚህ 5 ዓመት የመስራት እድል ነበረ ማለት ነው። ከዛ ደግሞ ድጋሜ መጀመሪያ ላይ የሚያነሳው ጥያቄ አለ ወደ ሜዲሲን የመመለስ የመንገዱን የመፈለግና ያቺን ውሳኔ እንዴት ወሰንካት? ትራንዚሽኑ እንዴት ነበረች? የመጨረሻ ላይ ገፋህ ነገር ሳለው ወደዛ እንድትሄድ ነው? የመጀመሪያ ለካርዲያክ ሴንተር ነገባው ብዙ ወደ ውጪ ሀገሩ የመክፋቱ እንትኖች ነበሩ። ለምሳሌ እንደምታውቀው ኤንክሊክስ የሚባል ፈተና አለ አሜሪካን ሀገር አሬን ሆነ የምትሰራበት እድል አለ የራሱ። ከዛ ደግሞ ሌሎች ማስተርስ ፕሮግራሞች ምናምን ነበሩ እና ሕክምና መማር እንደምፈልግ ብዙ የሚያውቅ ሰው አልነበረም። ዩዥሊ የሚያውቁት የኔ ቤስት ፍሬንድ የምንላቸው ሰዎችና ቤተሰቤ ነበር ሕክምና መማር እንደምፈልግ የሚያውቁት። ሌሎች ሰዎች ብዙ አይፈልጉትም ነበር። ስኮላርሺፖች ብዙ አፕላይ ሳደርግ ቆይቼ ነበር የመጀመሪያዎቹ 2 ዓመታት። እንዳጋጣሚ ሆኖ ኖርዌይ እና ስዊድን ሀገር ስኮላርሺፕ የማግኘት እድሉን አግኝቼ ነበር በዛ ጊዜ። እንደውም አስታውሳለሁ ኖርዌይ ሀገር 3 ዩኒቨርሲቲዎች ናቸው የተቀበሉኝ። ስማቸውን አላስታውሰውም፣ በርገን ግን በደንብ አስታውሳለሁ ብዙ ኮሚኒኬት ስናደርግ ስለነበረ እና በቪዛ ፕሮሰስ ነው ፌል ያደረገው። ዩዥሊ ስኮላርሺፕ አፕሊኬሽን 1 ዓመት ይፈጃል። የመጀመሪያውን 1 ዓመት በዛ መልኩ አቃጠልኩ። ከዛ ደግሞ አክሰፕት ከተደረገን በኋላ የቪዛ ፕሮሰሱን ማስኬዱ ፕሮሰስ ደግሞ ሚኒመም ኦፍ 6 ወር 8 ወር ድረስ አካባቢ ይፈጃል። 2 ዓመት የተቃጠሉት በዛ አጋጣሚ ነው። ከዛ ግን ቪዛ ፕሮሰሱ ፌል እንዳደረገ ነርስ ሆኖ የመቀጠሉ ነገር እንደ ትልቅ ጥያቄ ተፈጥሮብኛል። ምክንያቱም መጀመሪያ የገባሁበት አላማ ወደ ነርሲንግ ሕክምናውን ለመከታተል ነበረ። አንድ በጣም ወደው ጓደኛለኝ እስማኤል ይባላል በዚህ አጋጣሚ እና አንተ ልጅ ግን ሜዲሲን ነበር መማር የምትፈልገው እና ለምንድነው አላማህን የሳትከው ብሎ ጠይቆኛል። እና እሱ ጥያቄ ነው ያነቃኝ ብዬ አስባለሁ። እና እንዴት አድርጌ ነው ሜዲሲን መከታተል የምችለው ደግሞ የሚለው ሌላ ሁለተኛ መመለስ ያለበት ጥያቄ ሆኖ መጣ ማለት ነው። ሜዲሲን መማር ፈልጋለሁ፣ ግን ደግሞ ሜዲሲኑን መማርባቸው መንገዶች ምን አይነት ናቸው? እንደዛ ካለኝ በኋላ 1 ዓመት ከ9 ወር ሆኖኛል ኦልሬዲ ስራ ቦታ ላይ። ከዛ የኔሚ ፕሮግራም የሚባል እንዳለ መንግስት እንደሚያስተምር መረጃው ደረሰኝ። ኔሚ ሲተነተን ኒው ኢኖቬቲቭ ሜዲካል ኤዱኬሽን ይባላል። በጤና ሚኒስቴር ስር ነው የሚሰጠው፣ 3 ዩኒቨርሲቲዎች ላይ ይሰጣል። እና ይህንን ትምህርት መከታተል እንደምችል መረጃው ደረሰኝና እንደ አጋጣሚ የሬጅስትሬሽን ሰሞን ላይ ነበር የሰማሁት። ለማጣራት ሄድኩኝ። እንደ አጋጣሚ ሆኖ 2 ዓመት ግዴታ መስራት አለብህ። 1 ዓመት ከ9 ወር ነው። ስለዚህ 2 ዓመት እስኪሞላ ጠብቀህ ቀጣይ ዓመት ላይ ነው አፕላይ ማድረግ የምትችለው እንጂ አሁን አፕላይ ማድረግ አትችልም አሉ። አንደኛው ባክሳይድ የነበረው ለኔ ወይም ደግሞ እንደ ትልቅ ቻሌንጅ የነበረው 1 ዓመት ከ9 ወር መሆኑ ነው፣ ጊዜው ነው። ሁለተኛው ቻሌንጅ ግን ከምትወደው ስራ ሬዚግኔሽን ሌተር ይዘህ መምጣት አለብህ አሉ። እኔ ደግሞ ስራውን በጣም ወደዋለሁ። ስፔሻሊ ካርዲያክ ሰርጀሪ በጣም ኢንጆይ ከማድረጋቸው እንደው ላይፍ በጧት ከሚያስገቡኝ ብዙ ነገሮች ስራ ቦታ ላይ በጧት እንደሄድ ከሚያደርጉኝ ነገሮች አንኛው ካርዲያክ ሰርጀሪ መስራቴ ነው ብዬ አስባለሁ። እና ያንን ነገር መልቀቅ አልፈለኩም፣ ሪዛይን ማድረግ አልፈለኩም ከስራ ቦታ። እኔም ደግሞ ያስገድዳል ግዴታ የስራ መልቀቂያውን ይዘህ መሄድ አለብህ። በዛ ረገድ ነው ሌላ መንገድ መፈለግ አለብኝ ብዬ አሰብኩ። እየተማርኩ መሰራበት ሌላ መንገድ መኖር አለበት ብዬ አሰብኩ። የነበረኝ አማራጭ ፕራይቬት ሜዲካል ኮሌጆች ናቸው እና የተለያዩ ፕራይቬት ሜዲካል ኮሌጆች የመሄዱን አጋጣሚ አግኝቻለሁኝ። በዛ ውስጥ ነው እንግዲህ ወደ ሜዲካል ስኩል ለመምጣት አሁን ያለውበት ሜዲካል ስኩል ላይ ለመማር የተነሳሁት ማለት ነው። ሌላው ከትልልቅ ፕሮፌሽናሎች ጋር አብሮ መስራት፣ እነሱም ያወሩትን ላንጉጅ አንደርስታንድ ለማድረግ መሞከሬ እንደ ትልቅ ፑሽም ነው ብዬ አስባለሁኝ። እንደምታውቃቸው ካርዲያክ ሰርጅኖች ብቻ ሳይሆን ካርዲዮሎጂስቶቹ፣ ሌሎች ስፔሻላይዝ ያደረጉ ፕሮፌሽናልስ
ፑሽ አድርገውኛል አሁን ላለሁበት ቦታ ህክምና ገብቼ እንድከታተል ፑሽ አድርገውኛል ብዬ አስባለሁ። ሶ በዚህ መንገድ ነው እንግዲህ ወደ ህክምና ትምህርት የገባሁት። አሁን ህክምና አይ ቲንክ አንተ ብትናገረው ይሻል ነበር፣ ግን አሁን ሁለተኛ ዓመትን እየጨረስክ ነውና ስለዚህ ከነርሲንግ የነበረ ፐርስፔክቲቭ አሁን ደግሞ ህክምና ላይ ደግሞ ያለ ፐርስፔክቲቭ ደግሞ አለ እና ሁለቱ ተመጋጋቢ ናቸው ወይስ ደግሞ ተፎካካሪ ናቸው? ብዙ ሰው ሁሉም ሙያ ህክምና ይመስለዋል። ህክምና ውስጥ ያሉ ሙያዎች ደግሞ እጅግ በጣም እንደሚለያዩ ደግሞ አይረዳምና እስቲ ያችን ኤክስፒሪየንስህን ደግሞ ንገሪ። ተመጋጋቢ ናቸው ዴፊኒትሊ። አንዱ ያለ አንዱ መስራት አይችልም። ብዙ ሐኪሞቻችን ብዙ ስኪል ላይኖራቸው ይችላል፣ ነርሲንግ ካለው ስኪል አንፃር ማለት ነው። ስለዚህ ተመጋጋቢ ናቸው ብዬ አስባለሁ። ከዛ አንፃር ይሄንንም ልብ ምክንያት ያው አሁን ወደ ክሊኒካል አታችመንቱም እየሄድኩ አይደለ፣ ብዙ ፖዚቲቭ ነገር ላታይ ይችላል። አሁን ሆስፒታል ሴቲንግ ላይ ሐኪሙ ለነርሱ፣ ነርሱ ለሐኪሙ ያላቸው ፊሊንግ ምን ይመስላል የሚለው ነገር ብታይ ሙቹዋሊ ቤኔፊት እንደሚደራረግ ፕሮፌሽናል ነው ወይ እየሰሩ ያሉት የሚለው እንደ ትልቅ ጥያቄ ይቀመጣል። ምክንያቱም ይሄ ፐርስፔክቲቭ እያንዳንዳችን ኤክስፒሪየንስ ካረግነው ነገር ስለሚወሰን ማለት ነው። የኔ ኤክስፒሪየንስ ግን ትንሽ ለየት ያለ ነው። ካርዲያክ ሰርጀሪ ዲፓርትመንት ውስጥ ላለፉት 5 ዓመታት ስሰራ ካርዲያክ ሰርጅኖቻችን ያለ ስክረብ ነርስ ያለ ሰርኩሌት ነርስ መስራት እንደማይችሉ ያውቁታል እነሱ። እኛም ደግሞ ካርዲያክ ሰርጀሪ ያለ ካርዲያክ ሰርጅኑ እንደማይሰራ እናውቃለን። ስለዚህ ተመጋጋቢ የሆነ ፊልድ ነው። ቅድም እንዳልኩ ከስኪል ዋይዝ ነርሶች አብዛኛውን ጊዜያቸውን የሚያቃጥሉት ስኪል ቤዝድ የሆኑ ስራዎችን በመስራት ነው። ሐኪሞቻችን ዩዥሊ ነገሮችን ከሳይንቲፊኩ ከኖሌጅ አንፃር እንዲመልሱት እንዲመረምሩት ተደርገው ነው ዲዛይን የተደረገው እንደምታውቀው ማለት ነው። ስለዚህ አይ ቲንክ ይሄ ዲፈረንሳችን ተመጋጋቢ እንደሆነ እርስ በርስ ባለን የስራ ረድፍ እንግዲህ ተመጋግበን እንድንሰራ እድሉን ሰጥቶናል ብዬ አስባለሁ። ስለዚህ that's the perspective። አሁን ደግሞ የአፕግሬድ የማድረግ ጉዳይ ላይ ደግሞ እናወራ። ለምን እኔ ተከተልኩት ወይ ከ12ኛ ክፍል ቀጥታ መግባት ነው። አብዛኞቹ ጓደኞቼም በሱ መንገድ ነው የተከተሉትና ውጭ ሀገር ሁለት አይነት ካሪኩለሞች አሉ። አንዳንድ ቦታዎች ቀጥታ መግባት ትችላለህ፣ ሁለተኛው ደግሞ ዲግሪ ይዘህ ከዛ ደግሞ ሄልዝ ሪሌትድ ዲግሪ ይዘህና በዛ ደግሞ ትገባለህ። አንተ የተከተልከው ደግሞ አለ እንደ አዲስ መጀመር ማለት ነው። ዲግሪውን ይዘው ግን እንደ አዲስ መጀመር አፕግሬድ ማድረግ ሳይሆን እንደ አዲስ እና አሁን እነዚህ አይነት ወይዎች ይኖሩ አይኖሩ ትልቅ ጥያቄ እያስነሱ ነው። ፓዝ ውስጥ ትክክል ነው የሚል ደግሞ ትልቅ ጥያቄ ደግሞ አለ። እኔ ያለውበት መንገድ ተጨማሪ መንገዶች አሉ መኖር አለባቸው ብዬ ከሚያምኑት ሰው መሃል ነኝ። ለምን መስፋፋት አለበት፣ ፍላጎት ያለው ሰው መግባት መቻል አለበት። ከዛ ደግሞ ህክምናን የሚረዳ ሰው ቢመጣ ደግሞ ትልቅ አድቫንቴጅ ነው ብዬ አምናለሁና እዚህ ላይ ያለ እይታ ያንተንም መንገድ አይተህ እነዚህ እድሎች ይስፉ ወይስ ይጥበቡ ወይስ ይቅሩ? አይ ቲንክ እንደዚህ አይነት መንገዶች መቅረት የለባቸውም ብዬ አስባለሁ። ይሄን የምልበት ምክንያት ግን ቅድም አንተም እንዳነሳኸው እኛ ህክምናን መማር ፈልገን የምንመጣ ልጆች አይ ቲንክ ሰፖርት መደረግ አለብን። ኤዱኬሽናል ሲስተሙ በደንብ ሚጋብዝ መሆን መቻል አለበት፣ ብዙ ኦፖርቹኒቲዎች ማቅረብ አለበት ብዬ አስባለሁ። ይሄ ማይሆን ከሆነ ግን ኤዱኬሽናል ሲስተማችን ቅድም እንዳልኩ ብዙ ብናወራበት አይ ቲንክ ብዙ ሰዓት የሚፈጅ ኤዱኬሽናል ሲስተም ነው ያለን። ከ12ኛ ክፍል አብዛኞቹ ህክምና ትምህርት ገብተው የቀሩ ልጆች አሁን ላይ ስለ ህክምና ብትጠይቃቸው ብዙ ኔጌቲቭ ፊድባክ የሚሰጡበት የተለያዩ እንትኖች አሉ፣ ሚዲያዎች አሉ። ይሄ የሆነበት ምክንያት ሄልዝ ፊልዱን አውቀውት ስለማይመጡ፣ ሄልዝ ላይ ያለውን ነገር በደንብ አንደርስታንድ አድርገውት ስላልመጡ አይ ቲንክ ፑሽ ከመደረግ አንፃር ምናምን የመጣ ይሆናል ብዬ ማስባለሁ። ነገር ግን አውቆት ፈልጎት ያን ያክል አመት ተምሮ ከዛ ደግሞ የስራም ኤክስፒሪየንስ ይዞ ለመጣ ሄልዝ ፕሮፌሽናል አይ ቲንክ እንደነዚህ ድሎች እንደውም በደንብ መስፋፋት ቢችሉ፣ ኤክስፒሪየንስ ሼር መደራረግ ቢችሉ ኤዱኬሽናል ሲስተሙ እነዚህን ሰዎች አምጥቶ ማስተማር ብቻ ሳይሆን ዩቲላይዝ የሚያደርግባቸውን መንገዶች ቢፈልግ አይ ቲንክ ጥሩ ነው ብዬ አስባለሁኝ። ሀገራችን አሁንም ስቲል ያለችበት የሐኪምና የፔሸንት ፕሮፖርሽን ስቲል ተመሳሳይ ነው። ባለፈው የሆነ አርቲክል ያየው ነበርና ተመሳሳይ ነው፣ የተቀየረ ነገር የለም።
ብዙ ሰብ ስፔሻላይዝ ያደረጉ ሐኪሞቻችን ባለው ሲስተም አማካኝነት እየሸሹብን ያሉት እና አይ ቲንክ ፕሮፖርሽኑንም ለመጠበቅ ከዛ ደግሞ የሄልዝ ሴክተሩ ላይ ያሉትን በጣም ፑሽ መደረግ ያለባቸውን ኢንተረስት ያላቸውን ፓሽን ያላቸውን ሰዎች አይ ቲንክ ፑሽ የማድረጉንና ማስተማሩን መንገድ መከተል ብንችል ብናስተምራቸው አይ ቲንክ ጥሩ ነው ብዬ አስባለሁ። ስለዚህ እንደውም አሁን ያለው ሁለቱ መንገድ ተጨማሪ ሌላ መንገዶች ብንፈልግላቸውና ህክምናን መከታተል ቢችሉ መልካም ነው ብዬ አስባለሁ። አንድ ጉዳይ ለወራ ሬዚደንት እያለን ያጋጠመንና እኔ ተማርኩበት ህክምና ትምህርት ቤት ሲሆን ሌላ ቦታ ሰው የነገረኝና ብዙ ጊዜ ፍጭት አለ አይደል ሬዚደንትና በተለይ ኦአር አካባቢ ያለ ስታፍ ከዛ በለን ብዙ ጊዜ እንደዛ መጀመሪያ ላይ የተወሰነ ትነቋቆራለህ ምናምን በኋላ ላይ ትላመዳለህ እና ከዛ አንድ ጠየቀው ለምንድን ነው እንደዚህ አይነት ባህሪ ያለው ስለው ሲባል ምንድነው ያለው አንተ ዛሬ ፈርስት ኢየር ሬዚደንት ነህ ትላንት ጂፒ ነበርክ የዛሬ 3-4 ዓመት ስፔሻሊስት ታደርጋለህ ትጨርሳለህ ስለዚህ ሁሉ ጊዜ የምታርግበት ፓዝ አለ እኔ ግን ትላንትም እዚህ ነው የምታገኘኝ ዛሬም እዚህ ነኝ የዛሬ 5 ወርም የዛሬ 5 ዓመትም እዚህ ቦታ ነው የምታገኘኝ የሚል መልስ ነው የሰጠውና ይሄ ምን ያሳየኝ የትምህርት ፓዝ መኖሩ ወይ የምታርግበት ፓዝ መኖሩ ትልቅ ኢንካሬጅመንት ይመስለኛል እንደዛ ፕሮቫይድ ቢደረግ እስቲ ተስማማለሁ ይስተሳስቻለሁ አይ ቲንክ ያነሳው ነገር ሐሳብ በደንብ ውሃ የሚደፋ ነገር ነው አብዛኞቹ ፕሮፌሽናልስ ወዴት ማደግ እንዳለባቸው አያውቁትም ብዙ ፕሮግራሞችም የሉም አሁን ለምሳሌ እንደምታየው ነርሲንግ ላይ ስፔሻላይዝ ማድረግ ብትፈልግ እንኳን በጣም ውስን የሆኑ ስፔሻላይዜሽን ፕሮግራሞች ናቸው ያሉት ትልልቅ ሆስፒታሎች ላይ እንደ ሴንት ፖል ላይ ጥቁር አንበሳ ላይ የሚሰጡት ፕሮግራሞችም በጣም ውስን ናቸው የሌሎ ያደጉ ሀገራቶች ቦታ ላይ ሄደን ስንመለከት ግን ስፔሻሊቲው ከመብዛቱ የተነሳ እያንዳንዱ የራሱን የሆነ ሪስፖንሲቢሊቲ ይዞ የሚሰራባቸው ብዙ ቦታዎች አሉ ስለዚህ አይ ቲንክ የሀገራችን ሄልዝ ኬር ፕሮቫይደርስ ምንላቸው ነርሶች ስፔሲፊካሊ አይ ቲንክ ከእውቀት ማነስ የተነሳ ከዛ ደግሞ ኦፖርቹኒቲውን ካለማግኘት የተነሳ ከዛ ሶስተኛው ደግሞ ኤዱኬሽናል ሲስተሙ ካለመመቸት የተነሳ አይ ቲንክ ብዙ ፕሮስፔክት አያደርጉም ብዙ ማስተር ለማድረግ አይሞክሩም እና አይ ቲንክ ሌጂቲሜት ሐሳብ ነው ያነሳው ብዬ አስባለሁ ባለፈው ዛሬ ያንተን ከተሳስኩኝ 4-5 ወር ተገናኝተን ነበር የሆነ ዝግጅት አዘጋጅታችሁ በእንግሊዝኛ ብዙ አሰራችሁ በእንግሊዝኛ ልታስወራኝ እንዳይሆን ብቻ እዛ ላይ ልክ ከመጀመሪያው ፊት እያወራሁ ነበርና ቀጣይ ልታረግ ስላሰብኩ እየነገርከኝ ነው እና ወዲያው ለኔ መጣልኝ እጅግ በጣም ረጅም መንገድ ነው እየመረጠ ያለው እና ፍረስትሬት ያደርግ ይሆን ወይ የሆነ ሰዓት ላይ ያሰብኩ እና ስለቴድ ያሰብኩበትን መንገድ ነገር ነው ለምን ከእድሜ አንፃር እሱ አይረዳም ልጆች እና ደግሞ ጊቭ አፕ ያደረክበት ጊዜ አለ ወይ ደግሞ ምንድነው ያከሉት በህይወት ይላል እኔ አንዳንዴ ብሎ ጥያቄ ስለሆነ ራሴ ነው ስለዛ አይ ቲንክ ነርሲንግ ገብቼ ከጨረስኩኝ በኋላ ወደ ህክምና ለመግባት ሳስብ መንገዱ ረጅም እንደሆነ ሁሌ ማሰብ ነበረ ምክንያቱም ኦልሞስት አሁን 6 ዓመት ተኩል ኦልሞስት 7 ዓመት እንደሆነ ሰምቻለሁ ኢንተርንሺፕ 1 ዓመት ተኩል ስለሆነ ከዚህ በኋላ አይ ቲንክ 7 ዓመት የመሆኑ ቻንሱ ሰፊ ነው ህክምና ከዛ ሱን ጨርሰ ስፔሻላይዝ ለማድረግ ደግሞ የሚፈጀው ጊዜ አለ ከዛ ሰብ ስፔሻላይዝ ለማድረግ ደግሞ የሚፈጅ ጊዜ አለ ምክንያቱም ስፔሻላይዝ አርገ ብቻ ደግሞ አትቆይም ስፔሻሊ ደግሞ እንደ ሰብ ስፔሻሊቲ ሆስፒታሎች ላይ የምትሰራ ከሆነ ግዴታ ሰብ ስፔሻላይዝ ማድረግ እንደ ግዴታ ይጣልብሃል አይ ኖ በጣም ብዙ ፍራስትሬሽን መፍጠር ያለበት ጉዳይ ነው ብዬ አስባለሁ ስፔሻሊ ከእድሜ አኳያ ፈጥሮብህ ያውቃሉ በደንብ ብዙ ጊዜ እንደውም በቅርብ አንድ ሊንክዲን በጣም ተጠቀማለሁና ሊንክዲን ላይ አንድ ፖስት ነበር እና it was literally my true honest feeling ነው ኮንተንቱ ምንድነው እውነት ምን ማረው ትምህርት ህክምና is it worth it especially ኢትዮጵያ ውስጥ is it worth it የሚለው ነገር እንደ ትልቅ ጥያቄ ሆኖብኛል ፍራስትሬሽን ብቻም ደግሞ ሳይሆን ሪል ወርልድ ላይ ያየን ያለነው ነገር ነው በምን ያክል ደረጃ የህክምና ሙያ ስል ህክምና ብቻ ሳይሆን in general health professionals ምን ያክል ተከብሮበት የሚሰሩበት ሀገር ነው እንደው መከበሩ እንኳን ይቅርና
ለምን ሰራው ስራ ተመጣጣኝ የሆነ ነገር እየተሰጠን ነው ወይ የሚለው ነገር እንደ ትልቅ ጥያቄ መነሳት አለበት። ይሄ ነገር ሁሉም ፕሮፌሽናል ስጋ ሊሆን ይችላል። ነገር ግን እኔ ካየሁት አንግል ነው ላወራ የምችለው። ስለዚህ ይሄ ነገር ትልቅ ፍራስትሬሽን ይፈጥራል። እኔ ጋር ብቻ ሳይሆን ሌሎች ፕሮፌሽናልስ ጓደኞቼ ጋር ኮሊጎቼ ጋር ያለ ፍራስትሬሽን ነው ብዬ አስባለሁ። እውነት ለመናገር ካርዲያክ ሰርጅን ሆኜ ብጨርስ ደስ ይለኛል። ኢን ዘ ኒር ፊውቸር ኦልሞስት ከዚህ በኋላ አንድ 10 ዓመት ከዛም በላይ ይፈጃል ብዬ አስባለሁ ካርዲያክ ሰርጅን ለመሆን። ያንን ሁሉ መንገድ ለመሄድ ወሰንሃል ወይ? ዴፊኒትሊ ብከተለው ብሄድበት በጣም የምወደው ሙያ እስከሆነ ድረስ አይ ቲንክ ራሴን ለመስጠት ወስኛለሁ ብዬ አስባለሁ። ነገር ግን ራሳችንን ለመስጠት ደግሞ ስንፈልግ የሚቀበለን አካል አለ ወይ? ሊያስተምረን ወይም ደግሞ ለምን ሰራው ስራ ቫልዩ ሊሰጠን ያሰበ ሲስተም አለ ወይ ብለን ስንጠይቅ ደግሞ ከባድ ነው መመለስ። አይ ቲንክ ሁላችንም ሄልዝ ፕሮፌሽናልስ በዚህ ዩቲዩብ ቻናል የሚከታተሉ ሰዎች አንደርስታንድ የሚያደርጉት ነገር ነው ብዬ ስለማስብ ማለት ነው። ስለዚህ ብዙ ጥያቄዎች አሉ። እነዛ ጥያቄዎች መመለስ የሚችሉ ከሆነ አይ ቲንክ ፍራስትሬሽኑን መቀነስ ሄልዝ ፕሮፌሽናልስ ያላቸውንም ፓሽናቸውን አውጥተው መቀጠል እንዲችሉ አይ ቲንክ ትልቅ ኦፖርቹኒቲ ይሆናል ብዬ አስባለሁ። በቅርብ አንድ ኦልሞስት ግራጁዌት ሊያደርግ ካለ ሐኪም ጋር ኮንቨርሴሽኖች ነበሩኝና what do you think about this especially ኢትዮጵያ ውስጥ ሕክምናን ተከታትሎ ለመጨረስ ምን ያሰብክ ነው በሚል ያወራን ነበርና አሁን ሲዋን ልገባ ነው ኦልሞስት የመጣሁባቸው ፓዞች አሉ። ሜቢ አላውቅም ኢን ዘ ኒር ፊውቸር ምን ሊፈጠር እንደሚችል አናውቅም። ነገር ግን ሊፈጠር ቢችል ምንድነው ማድረግ ያለብኝ የሚል ጥያቄ ነበረኝ እና ምንድነው ያለኝ አርሰውም ባይዘው ሜዲሲን በህይወት ሊያመጣቸው ካሉ ነገሮች የሚያስቆመ ከሆነ ሜዲሲኑን ተው አለኝ ማለት ነው። እና አይ ነው ከምን አንግል ይሄ ነገር ያለ እንደሆነ በደንብ አንደርስታንድም 7 ዓመት ህክምና ትምህርት ገብቶ ያንን እድሜውን ማቃጠሉ በጣም ያናደዋል። ምን አለ ሌላ ትምህርት በተማርኩ ኖሮ ብሎ እንዲል ያሳስባልና አይ ቲንክ ያለንበት ሲስተም ሁሉ ስለሚያደርገን እንጂ የተስተካከለ ጥሩ የሆነ ሲስተም ኖሮም ቢሆን መስራት ብንችል መማር ብንችል አይ ቲንክ በደንብ አፕሪሺየት ማድረገው በደንብ ፐርሲው ማድረገው በጣም ኮምፎርታብል ሆኜ መማርበት እና ረጅም ዓመት ከዚህ በኋላ ቢጠብቀኝም አይ ቲንክ ጊዜ ለመስጠት ለመሰዋት ዝግጁ ነኝ ብዬ አስባለሁ። ቅድም 42 ነበርና አልከኝ ካልተሳሳትኩኝ ቁጥሩ ሴቶቹ ጋር አንድ ላይ ነው። ከ42ቱ ያንተ የተከተልከውን መንገድ ስንቱ ተከተለው? ዊነን እኔ እስከማውቃቸው ኢቭን አሁን ሄልዝ ፕሮፌሽናልስ ያልሆኑ ልጆች አሉ ጓደኞቼ ከዛ ከ42ቱ ተማሪዎች ጭራሽ ሆስፒታል ላይ እየሰሩ ያልሆኑ ሆስፒታል ስለ ኢን ጀነራል ሄልዝ ሲስተሙ ላይ የሌሉ ኦልሞስት ከግማሽ በላይ ይሆናሉ አሁን ላይ ያሉት። ከግማሽ በላይ የሆኑትን አግኝቻቸዋለሁ እና ከዛ ውስጥ እንደው ማገናና የሆነብኝና 100% ብትለው ሄልዝ ፕሮፌሽናል አይደለም አሁን ላይ ያለው። አብዛኞቹ ሄልዙን ትተው ሌሎች የራሳቸው ስራዎች እየሰሩ ነው ያሉት። ያ ስለዚህ አሁን ይሄን ማንሳት የፈለኩት ቀጣይ ምትልጠይቃ ያሰብኩት ምን ትመክራለህ በህክምና አፕግሬድ ማድረግ ለሚፈልጉ ወይም ደግሞ ወደ ተለያየ ስፔሻሊቲ ለመሄድ ለሚፈልጉ ምን ትመክራለህ የሚለው ከእንትኑ ከቁጥሩ ፐርስፔክቲቭ ሰጥተን እንድንጀምር ነውና ለምን አብዛኛው ህክምና አስተምረን እንደኛ ባለ ደሃ ሀገር ላይ ታውት ማለት በጣም ትልቅ ይሰራ ነው። ደግሞ በጣም ተለምዷል አሁን አይደል? ለምን አተው ምናምን ብተውስ ምን አጣለው? ያ 10,000 ብር ነው የምትከፈለኝ 10,000 ብር ቤት ብቀመጡ ከተሻለ ላገኝ ይችላል የሚል አይነት ብዙ ሰው መጥቷል። እዛ ላይ ምን ይይታል? አይ ቲንክ ሁለት ፐርስፔክቲቭ ብናይ ጥሩ ነው ብዬ አስባለሁ። አንደኛው ነገር አይ ነው ህክምና ስትገባ ፓሽን ይዛ ነው የምትገባው። ነገር ግን ፓሽኑ ብቻውን አያስጨርስም። ሶ ፐርሲቨረንስ የሚባል ነገር ማዳበር አለብን ብዬ አስባለሁ። ይሄ ነገር ባይዘው በቅርብ ነው የተማርኩት። ሰው ፓሽን ስላለው ብቻ ሐኪም መሆን አይችልም። ፓሽን ስላለው ብቻ ህክምና ተመርቆ መስራት አይችልም። ግን the ability to retain in that specific profession ላይ perseverance የሚባለው ነገር በደንብ መስራት አለብን ብዬ አስባለሁ። እዛ ላይ አንደኛው ትልቁ ፖይንት ይሄ ነው። ሁለተኛውና ወሳኙ ነገር ብዬ የምለው I think ከወጣን በኋላ ከጨረሰን በኋላ ምንም እንኳን ሄልዝ ሲስተሙ ባይጋብዘንም ለተመረቅንበት ለተማርንበት ለዚህ
ሙያ አይ ቲንክ ማገልገል አለብን ብዬ አስባለሁ። መተው ቀላል ነው፣ ምንም ነገር መተው ቀላል ነው። ነገር ግን ማገልገልን የመሰለ ነገር ደግሞ ትልቅ ነገር የለም። ብዙ ታካሚዎች ብዙ ህመምተኞች አሉ በመካከላችን፣ እነሱም መርዳት መቻል በራሱ ትልቅ ነገር ነው። እና ይሄን ስል ግን እንደው ነገሩን ለመደባበስ ምናምን ፈልጌ ሳይሆን ሲስተም ቀያሪ ትውልድ ቢኖር ደስ ይለኛል። ሄልዝ ሲስተሙ ተሰብሯል እየጋበዘን አይደለም ጥሩን አይደለም ብለን ከምናወራ ይልቅ ሲስተም መስበር ብንችል በደንብ ምኑ ቢሰራ ምኑ ቢስተካከል ጥሩ ነው የሚል አመልካከት ይዘን መነሳት ብንችልና ለዛ ደግሞ ኦፕን የሆነ ነገር ብናገኝ ጥሩ ነው ብዬ አስባለሁ። ሶ እነዚህን ሶስት ነገሮች ማየቱ አይ ቲንክ ትልቅ ነገር ነው ብዬ አስባለሁ፣ ሲስተሙ እንዳለ ሆኖ ማለት ነው። አሁን ወደ ሞዳ ጥያቄ ደርሻለሁ እና ሁሉንም ሰው ጠይቄያለሁ። ለምን ጥያቄው የኔም ለራሴም ጥያቄ ስለሆነ ነው። በህይወት ደስተኛ ነህ ማይክ? በጣም ደስተኛ ነኝ። በህይወቴ የምፈልጋቸው ነገሮች አሉኝ። ትልቁ ነገር እግዚአብሔር ነው። ስፒሪቹዋል ላይፌ በጣም ጥሩ ነው። ሶ አንደኛው ትልቁ ነገር ነው። ሁለተኛ የምወደው ቤተሰብ፣ የምወዳቸው ጓደኞች አሉኝ። ከዛ ባለፈ በጣም ወደው ነገር እያረኩ ነው፣ ወደው ነገር እየሰራው ነው። ዩቲዩብ ቻናል አለኝ፣ አንተም ታውቃለህ። በጣም ነው ለምሳሌ አሁን እሱ በፓሽን ነው የምሰራው። እያንዳንዱ ኤዲት ያደረኩ ያንዳንዱ ቪዲዮ እየቀረስኩ ማሳለፋቸውን ጊዜያቶች በደንብ ነው ኢንጆይ ማድረጋቸው። ስለዚህ አይ ቲንክ እነዚህ ሶስት ነገሮች ማሟላት ከቻልኩ ትልቅ ነገር ነው ብዬ አስባለሁ። ወይም ለሰው ልጅ ደስታ ትልቅ ነገር ነው ብዬ አስባለሁ። ያው አንደኛው ስፒሪቹዋል ላይፍ፣ ጥሩ ስፒሪቹዋል ላይፍ መኖሩ፣ ሁለተኛ የምትወዳቸው ሰዎች፣ የምታከብራቸው ሰዎች፣ በህይወት ልትነጥላቸው ማትፈልጋቸው ሰዎች አጠገብ መሆኑ፣ አፕሪሺየት መደራረጉ ትልቅ ነገር ነው ብዬ አስባለሁ። ሶስተኛው ደግሞ የምትወደው ፕሮፌሽን፣ የምትወደው ነገር ያደረክ መሆኑ አይ ቲንክ ለደስታ ትልቅ ምንጭ ነው ብዬ አስባለሁ። ስለዚህ definitely 100% ደስተኛ ነኝ። ከኔው ግን ጥያቄዎችን ጨርሻለሁ። ስለዚህ መጨረሻ ላይ የምታስተላልፈው መልእክት ካለ እሱን እድል ልስጥህና እንዝጋ። ያ እንዳልኩት ነው፣ ህክምና እኛ ሀገር ብዙ አፕሪሺየት የተደረገ አይደለም። ኢቨን ሲኒየር ሐኪሞቻችን ህክምና አትማሩበት የሚሉበት ደረጃ ላይ ደርሰዋል። ነገር ግን ቅድም እንዳልኩት ስትሮንግ የሆነ ማይንድ ሴት ይዘን የምንመጣ ከሆነ ስትሮንግ የሆነ ነገሮችን የመጨረስ ፐርሲቪር የማድረግ ቴንደንሲው ካለን አይ ቲንክ ህክምና መከታተል እንችላለን ብዬ አስባለሁ። እና ስንመጣ ህክምና ለመማር ብቻ ሳይሆን ህክምና ሲስተም የሚቀይርን ማይንድ ሴት ይዘን መምጣት ብንችል ጥሩ ነው ብዬ አስባለሁ። ከዚህ ባለፈ ህክምና መግባት ለሚፈልጉ ጓደኞቼ፣ ታናናሾቼ መናገር የምፈልገው ነገር ህክምና ከመግባታቸው በፊት አይ ቲንክ ቮለንቲር ማድረግ ቢችሉ፣ ህክምና ሲስተሙን በደንብ አንደርስታንድ ማድረግ ቢችሉ ጥሩ ነው ብዬ አስባለሁ። ይሄ ትልቅ ነገር ነው። ባይ ዘ ወይ ቮለንቲሪዝምን ስንመለከት ብዙዎቻችን እንደ አሳንሰን ልናየው እንችላለን። እንዴት በነጻ እሰራለሁ፣ እንዴት በነጻ አገለግላለሁ የሚለው ነገር ያደጉ ሀገራት ላይ ጋፒር እየተወሰደ ረጅም ጊዜ ቮለንቲር የሚያደርጉ ጓደኞች ነበሩኝ። እዚህም ኢትዮጵያ መተው የነበሩ ጓደኞች አሉ። እና አይ ቲንክ ቮለንቲሪዝም አንደኛ ፓሽናችን አንደርስታንድ ለማድረግ፣ ሁለተኛ ጋፑ ምኑ ጋር ነው፣ እኔ እዚህ ጋር ብገባ፣ እዚህ ፕሮፌሽን ላይ ብገባ ምን አይነት ጋፕ መሙላት እችላለሁ የሚለው ነገር ሆሊስቲክ የሆነ አንደርስታንዲንግ እንዲኖራቸው አይ ቲንክ ያደርጋል ብዬ አስባለሁ። ስለዚህ መጨረሻ ላይ መክራቸው ነገር ስፔሻሊ ፕሮፌሽን ውስጥም ላሉ፣ ፕሮፌሽን ውስጥም ለመግባት ያሰቡ፣ ስፔሻሊ ወደ ሄልዝ ኬር ፊልድ መግባት ለሚያስቡ ሰዎች በትርፍ ሰዓታቸው ቮለንቲር ማድረግ ቢችሉ ቢያገለግሉ ብዬ እመክራለሁ ማለት ነው። ህክምና ደስ የሚለው ብዙ ጊዜ በእድሜ ከሚበልጡ ብቻ አይደለም የምትማረው፣ ወይም ደግሞ በሙያ ስፔሻሊስት ካደረጉ ብቻ አይደለም የምትማረው፣ እና በእድሜ ከሚያንሱ ሰዎችም ትማራለህ። እና ከአንተ ህይወት ብዙ ተምሬያለሁ ገና ካርዲያክ ሴንተር ከመምጣት የጀምረው ማለት ነው። እና ለዛ ነው ሁልጊዜ ላወራ ፈልግ ነበርና በዛ ሐሳብ መሀል እያለ ያ ጥያቄ መጣ። ለምንድነው ከህክምና ውጭ ያለን ሰው ህክምና ፐርሲው የሚያደርገን ሰው ለምንድነው ማታመጣው የሚለው ጥያቄ ቀድሞ መጣና ወዲያው ነው የላኩልህ። በተወሰነ ሰዓት ልዩነት ነው ስክሪንሾት አድርጌ የላኩልህና ፈቃደኛ ሆነ ስለመጣ በጣም ደስ ብሎኛል። ቀጣዩን ደግሞ ድጋሚ መጥራቴ አይቀርም። ለምን ይሄ ፓዙን ራሱ ዶክመንት እናደርገዋለን ብዬ አስባለሁ። እንግዲህ ሆነ ስለመጣ አመሰግናለሁ በጣም ዶክ ስለጋበዝከኝ። ጥሩ ጊዜ ነበር ያሳለፍነው። ብዙ ነገር ተምሬያለሁ ካንተም። ስፔሻሊ የመጣህባቸው መንገዶች ሪሊ ፋሲኔት የሚያደርጉ ነገር ናቸው። ሶ በርታልን በደንብ አንድ ያለህን አንተና ኢትዮጵያ ውስጥ በደንብ በርታልን ማለት ፈልጋለሁ። ስለጋበዝከኝ እግዚአብሔር ያክብርልኝ። አመሰግናለሁ።
ውድ ተመልካቾቻችን የዚህ ሳምንት እንግዳ ጋር የነበረን ውይይት በዚህ ጨርሰናል። በሚቀጥለው ሳምንትም በተጨማሪ እንግዶች ለማምጣት አቅም የፈቀደውን ሁሉ እናደርጋለን። እስከ ሳምንት ቸርን ሰንብት። እንግዳ እንዲሆን የምትፈልጉትን ሰው ካላችሁ ኮሜንት ላይ ብታስቀምጡልን አቅም በፈቀደ መልኩ እንሞክራለን። ፈጣሪ ኢትዮጵያን ባርኮን ይቀጥል። ጨርሰናል።